ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በዚህኛው ቪዲዮ ማሳያችሁ አዲስ ጀማሪ ወንድ ሆስት ወይም ሜል ሆስት እና ኒው ፊሜል ሆስት የየቀን ውሏቸውን ዴሊ ታስካቸውን ምንድነው የቱ ጋ ነው ቼክ የሚያደርጉት ዴሊ ታስካቸውን የሚለውን እናያለን ማለት ነው። ከዛ በፊት ለዚህ ዩቲዩብ አዲስ የሆናችሁ ቻናሉ አዲስ ስለሆነ ሰብስክራይብ አድርጉ፣ ፎሎ አድርጉ፣ የደወል ምልክቱን አድርጉ፣ ሌላም ተመሳሳይ ቪዲዮ እንዲደርሳችሁ ማለት ነው። በቀጣይ በተመሳሳይ ፓርት ስለምንመጣ ማለት ነው። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እሺ አንድ ጀማሪ ወንድ ሜል ሆስት እና ፊሜል ሆስት ምንድነው የቀን ውሏቸው ዴሊ ታስክ የሚለውን እናያለን። መጀመሪያ በፊሜል ኒው ሆስት እንጀምራለን። ዴሊ ታስኳን የቱ ጋ ነው መታ ቼክ የምታደርገው የሚለውን እናያለን። እዚህኛው የፕሮፋይል የምናይበት ቦታ ጋር ትመጣና ሴቷ ይህን ፕሮፋይል ውስጥ ትገባለች። እዚህ ውስጥ ከገባች በኋላ ሪዋርድ የሚለውን ውስጥ ትገባለች። እዚህ ውስጥ ምን አለ? ሪዋርድ ውስጥ ስትገባ የቀን ውሎ ዴሊ ታስኳን የምታየው እዚህ ውስጥ ነው ማለት ነው። ጀማሪ ወይም ኒው ፊሜል ሆስት ማለት ነው። ለጀማሪ ኒው ፊሜል ሆስት ይሄኛው አወርሊ ዌጁ 5000 ፐር አወር ነው ማለት ነው። ይሄኛ የቆየ አካውንት ስለሆነ ማለት ነው። ስለዚህ የመጀመሪያውን ዴይ ዋን ላይቭ ለአንድ ሰዓት ስትቀመጥ 5000 ፖይንት ይሰጣታል። ድጋሚ አንድ ሰዓት ስትቀመጥ 5000 አጠቃላይ 10000 ፖይንት ሪሲቭ ታደርጋለሽ ማለት ነው። ስለዚህ እዚህ ውስጥ እየመጣሽ ታያለሽ ማለት ነው። እዚህ ጋር ዴሊ ላይቭ ዱሬሽን የሚለው አለ። ይሄኛውን ቼክ ማድረግ አለባት ማለት ነው። ስፔሻሊ ይሄኛው 5000 መሆኑን ቼክ ማድረግ አለባት። ምክንያቱም አንዳንዴ በተለያየ ምክንያት ሊያወርዳ ስለሚችል ማለት ነው። ስለዚህ ይሄ 5000 መሆኑን ካረጋገጠች በኋላ እዚህ ጋር መጣ ጎ የሚለውን ላይቭ ተጠቅማ ወደ ላይቭ የመጀመሪያውን ዴይ ዋን ላይቭ መቀመጥ አለባት ማለት ነው። እንደዛ ስታደርግ ፕላትፎርሙ የአንድ ሰዓት 5000 ሁለተኛውን አንድ ሰዓት 5000 ቶታሊ 10000 ፖይንት ወይም ደግሞ $1 አፕሩል የሚል አለ። እሱን ብትነኩት አሁን ሩሎቹ እነዚህ ናቸው። ዴይሊ ሆስት ጀስት ዘ ሆስት ታስክ ሲስተም ይላል። ስለዚህ የላይቭ ህጎቹን በደንብ መንቴን ማድረግ አለባት ማለት ነው። ላይቭ ህጎቹን ከተረዳሽ በኋላ እንዳይቀጣት ማለት ነው። ስለዚህ የመጀመሪያው 2 ሰዓት ላይቭ መቀመጥ፣ ከዛ በኋላ ደግሞ ፓርቲ መቀመጥ ማለት ነው። ለአንድ ሰዓት ቁጭ ብላ ፓርቲ ኤጀንቷ ጋር ሄዳ 800 ፖይንት ይሰጣታል ማለት ነው ፕላትፎርሙ። ነገር ግን ሪኳሪመንት አለው ከ200 እና ከዛ በላይ ምን ማድረግ አለባት? በጊፍት መልክ ኮይኖችን መውሰድ አለባት ማለት ነው። እዚህ ጋር ነው ጆይን ዘ ፓርቲ ፎር 1 አወር የሚለው ማለት ነው። 200 እና ከዛ በላይ ግን በጊፍት መልክ ሪሲቭ ማድረግ አለባት ማለት ነው። ስለዚህ ሁለት ነገር አየን ማለት ነው። አንደኛ ላይቭ ለ2 ሰዓት በየቀኑ መቀመጥ ጀማሪ ሴት፣ ቀጥሎ ደግሞ ለአንድ ሰዓት ፓርቲ መቀመጥ 800 መውሰድ። ይሄ ነው ሁለቱ ሜን አክቲቪቲ ማለት ነው። ቀጣይ ደግሞ ኮይኖችን የምንሰበስብባቸው መንገዶችን እናያለን። ኮይኖችን በሁለት መንገድ መሰብሰብ ትችላለች። አንደኛ በለኪ፣ ሁለተኛ በትሬጀሪ ቦክስ ማለት ነው። አሁን እዚህ ጋር ለምሳሌ ላይቭ ላይ ያሉት ናቸው። እዚህ ጋር መጥቼ ብመጣ ሁለት ነገሮች እዚህ ጋር ይታያሉ። እዚህ ጋር ሁለቱ ነው። እነዚህ ምን ይባላሉ? አሁን ይሄኛው የመጀመሪያው ለኪ ቦክስ ይባላል። ይሄኛው ደግሞ ትሬጀሪ ቦክስ ይባላል። ከነዚህ ኮይኖችን በየቀኑ መሰብሰብ አለበት። ስፔሻሊ ትሬጀሪ ቦክሷ በ4 ሰዓት አንዴ ነው የምትመጣውና እሷን እንዲህ ነክታ አሁን ሁልጊዜ ከ5 ደቂቃ ጀምራ ነው የምትቆጥረው እና በ4 ሰዓት አንዴ ነው የምትመጣው ብያችኋለሁ። 5 በየ5 ደቂቃ ነው የምትመጣው። ከ5 ደቂቃ ጀምራ ወደ 00 ነው የምትቆጥረው። 00 ሲል አይሲ ይላል። ጥሩ ኮኔክሽን ጥሩ ኢንተርኔት ካለን 40 ትሰጣለች። ጥሩ ኮኔክሽን ከሌለ ግን 5 ነው የምትሰጠው። ቶታሊ 400 ኮይን በየቀኑ ከዚህ ቦክስ ታገኛለች ማለት ነው። ሴቷ ማለት ነው። ወንዱም ይህንን ያገኛል፣ ይሰራል። ተመሳሳይ ነው። በእርግጥ እዚህ ጋር ልዩነት የለውም ማለት ነው። ሌላ ለኪ ቦክስ የቤቱ አሁን የዚህ ባለቤት ያስቀመጠው ነው። ስንትን ያስቀመጠው? ለምሳሌ 500 አስቀምጠዋል። ለስንት ሰው ነው ያስቀመጠው? ለ50 ሰው ነው ያስቀመጠው። መንዳቶሪ ግን ምን ማድረግ አለብን? ፎሎ አድርገን ነው የምንወስደው ማለት ነው። ፎሎ አድርገን እንድንወስድ አሁን ለምሳሌ እኔ ፎሎ ብዬዋለሁ ማለት ነው። ከዛ ያስቀመጠው ለስንት
ደቂቃ ነው። ከ3 ደቂቃ ጀምሮ እየቆጠረ ነው። አሁን ሰዓቱ ሲደርስ እቺ ኦፕን ዘ ቦክስ የምትለዋ አክቲቭ ትሆናለች። ያኔ ብዙ ጊዜ ሪኮመንድ የሚደረገው ይችኛውን ከ10 ሰከንድ ጀምሮ እንዲነክተን ወደ ታች ማምጣት ማለት ነው። ከዛ በኋላ ከ5 ሰከንድ ጀምሮ ምን ማድረግ ነው? በተደጋጋሚ ታፕታፕ አድርጎ መንካት ማለት ነው። ይችኛው ብለርድ የሆነችው አክቲቭ ትሆናለች ማለት ነው። እንደ ስሟ ለኪ ቦክስ ነች። ለእኛ ብቻ አይደለም፣ ለአንድ ሰው ብቻ አይደለም የሰጠው። አሁን እዚህ ጋር ለምሳሌ ስታዩ ስንት ሰው ነው ያለው? ወደ 160። እነዚህ ሁሉ ይህንን ይጋራሉ፣ ሼር ያደርጋሉ ማለት። ስለዚህ ፈጣን መሆን አለብን፣ ቶሎ ቶሎ መንካት አለብን፣ ኮኔክሽናችን ጥሩ መሆን አለበት ማለት ነው። እቺ ለኪ ቦክስ ነው የምትባለው ማለት። ትሬጀሪ ቦክሱ ፕላትፎርም ነው የሚሰጠን። እቺኛው እሱ በ24 ሰዓት አንዴ ነው የሚመጣው ማለት ነው። ከምሽቱ 1 ሰዓት እስከ ነገ ምሽቱ 1 ሰዓት በማንኛውም ሰዓት በዚህ ታይም ሬንጅ ኢንተርቫል ኮሌክት ማድረግ አለብን፣ መሰብሰብ አለብን ማለት። ስለዚህ ኮይኖችን መሰብሰብ ሌላኛው ዴሊ ታስካችን ነው። ለወንድም ለሴቶችም ኦፍኮርስ ይሰራል ማለት ነው። ለኪ ቦክስ ዲፔንድስ ልናገኝም ላናገኝ እንችላለን። ትሬጀሪ ቦክስ ግን ኮኔክሽናችን ጥሩ ከሆነ ቪፒኤን ካበራን 400 ይሰጠናል ማለት ነው። ካልሆነ ግን 5 ይሰጠናል ማለት ነው። ሌላ ወንዶችም ሆነ ሴቶች ፓርቲ ከተቀመጡ በኋላ ወይም ደግሞ ሴቷ ዴይሊ ላይቭ ፓርቲ ቁጭ ብላ ሰዓቷ ሲደርስ የቱ ጋ ነው ዌልካሚንግ ሪዋርዳን የምትወስደው? በዚህኛው መንገድ ቼክ ማድረግ ትችላለች። አሁን እዚህ ጋር ከታች የአበባ ምልክት እዚህ ጋር አለች አይደለም? እሷ ሲደርስ የቱ ጋ ነው ዌልካሚንግ ሪዋርዳን የምትወስደው? በዚህኛው መንገድ ቼክ ማድረግ ትችላለች። አሁን እዚህ ጋር ከታች የአበባ ምልክት እዚህ ጋር አለች አይደለም? እሷን አንዴ ስትነካት ወደ ሌላኛው ሩም ይወስዳቸዋል። ምንጋ ይሄ ሪዋርድ የሚል ሴክሽን አለ፣ እዛ ጋር ይወስዳታል ማለት ነው። ይሄ ለወንድም ፓርቲ ለ30 ደቂቃ ቁጭ ብሎ ሄዶ ዌልካም ሪዋርዱን ለመውሰድ 200 ኮይን፣ ለሴቷም ፓርቲ ተቀምጣ 800 ፖይንት ለመውሰድ እንደገና ላይቭዋን ጨርሳ የላይቭ ዌልካሚንግ ሪዋርዳውን 5000 የምትወስደው እዚህ ጋር ነው ማለት ነው። እዚህ ሪዋርድ የሚለውን ነክታ ወይም ነክቶ ወንዱ እዚህ ውስጥ ይገባል ማለት። እዚህ ውስጥ ከገባ በኋላ ወደ ቅድሙ ይወስዳቸዋል ማለት ነው። እዚህ ጋር ዴሊ ላይቭ ታስክ የሴቷ ከሆነ እዚህ ጋር ዴሊ ላይቭ ዱሬሽን የሚለው ፎር 1 አወር 5000 ብሎ እዚህ ፊት ለፊት ሪሲቭ የሚል አክቲቭ ይሆናል። ያን ሪሲቭ አድርግ የሚለውን ነክቶ መውሰድ ማለት ነው። ፓርቲም ከሆነ ፓርቲም የሆነ ለሴቱም ለወንዱም፣ አሁን ለሴቶች እዚህ ጋር ጆይን ዘ ፓርቲ ፎር 1 አወር ይላል። እዚህ ጋር ሰዓቱ ሲያልቅ እዚህ ጋር መታ ሪሲቭ የሚለው እዚህ ጋር አክቲቭ ይሆናል። እሷን መታ ሪሲቭ ማድረግ ማለት ነው። ለወንዱም እንደዛው ማለት ነው። ስለዚህ በዚህኛው መንገድ ያልወሰድነውን ያልሰራነውንም ዴይሊ ታስክ እዚህ ጋር መተን ቼክ ማድረግ፣ ታይሙንም ቼክ ማድረግ ነው። ሰዓቱ እየቆጠረ ነው እየቆጠረ አይደለም የሚለው ለምሳሌ በቅንፍ ውስጥ ጆይን ዘ ፓርቲ ፎር 1 አወር ለሴቶች ነው። ይሄ 0/60 ይላል። ይሄ አሁን ገና ፓርቲ ስላልተቀመጠ ነው። የዚህ አካውንት ባለቤት 0 የሚለው ምን ይሆናል? ሰዓት እየቆጠረ እስከ 60/60 ሲሆን ኢሚዲየትሊ ሰዓቱ አልቋል፣ መቶ ሪሲቭ ማድረግ ነው። ለወንዱም እንደዛው ማለት ነው። እሱ 60 ሳይሆን 30 ሚኒት ነው። 0/30 ሚኒት ይላል። 0 እየቆጠረ መሄዱን ቼክ የምናደርገው እዚህ ጋር መተን ቼክ እናደርገን ማለት ነው። ስለዚህ በዚህ መንገድ ዴይሊ ታስካችንን ሪዋርዳችንን እንሰበስባለን ማለት ነው። አሁን እንደምታው ስነካው ምን አመጣ? 40 ፕላስ 40 ኮይን አይሲ ስል ወሰድኩን ማለት ሰጠኝ ማለት ነው። ደግሞ እንደ አዲስ እየቆጠርን ማለት ኤቭሪ 5 ሚኒት በየ5 ደቂቃው ትመጣለች። ይሄ ትሬጀሪ ቦክስ ነው። ስለዚህ ሴቶች ዴሊ ታስካቸውን ምንድናቸው? ጀማሪ ሴቶች ላይቭ በየቀኑ 2 ሰዓት መቀመጥ፣ 10000 ፖይንት መውሰድ፣ ፓርቲ ተቀምጦ 800 ፖይንት መውሰድ፣ እንደገና ደግሞ ኮሌክት ማድረግ ትሬጀሪ ቦክስ እና ለኪ ቦክስን ተጠቅሞ ኮይኖችን መሰብሰብ ማለት ነው። እነዚህ ሜን አክቲቪቲ ናቸው። የወንድም የሴቶችም በስፔሻሊ ኮይኖችን መሰብሰብ፣ ፓርቲም የወንድም የሴቶችም ዴይሊ ታስክ ነው። የወንድና የሴት ልዩነቱ ምንድነው? ላይቭ አክሰሱ ነው። ወንዶች ላይቭ አክሰስ ማድረግ የሚችሉት ከሌቭል 5 በኋላ ነው። ሴቶች ግን ከዴይ 1 ጀምሮ ነው ማለት ነው። ስለዚህ በዚህ መልኩ
ላይቫቸውንም ዴይሊ ታስካቸውን ወንዱም ሴቶቹም ይሰራሉ ማለት ነው።